አራተኛ ስሙን አይጠይቅ ሀገሩን ያውቅ ኤፍሬም ሶሪያዊ ኤፍሬም ለባሆይ ብላችሁ ጥሩ ከማዕዘነ ቤተክርስቲያን ባንዱ ቆሞ ሲጸልይ ታገኛላችሁ ብሎ ያድነቀ ስሜን ያውቅ በስሜ ግብሬን ያውቅ በግብሬ ሀገርን ያውቅ በሀገሬ አስተራኝ ያለ ለአንድ ሰዓት ያክል ባስተርጓሚ ሲጫወቱ ቆይቷል። ጨዋታው ባይከተትለት አባቴ ስሜን ያታውቅ ሀገሬን ያጠይቅ ኤፍሬም ሶሪያዊ ኤፍሬም ለባሆይ ብለ እንዳስጠራኸኝ ያንተ ቋንቋ ለኔ የኔ ቋንቋ ላንተ እንዲገልጽልን ወደ እግዚአብሔር አመለክት አለው። ወደ እግዚአብሔር ቢያመለክት የባስልዮስ ቋንቋ ጽር ነው ለኤፍሬም የኤፍሬም ቋንቋ ሱርስት ነው ለባስልዮስ ተገልጾላቸው ባንድ ሲጫወቱ አድረዋል። በነገው አባቴ ሊሄድ አሰናብተኝ አለው። መንፈስ ቅዱስ አነሳስቶ ያመጣ እዚህ ልትኖር ነው እንጂ ዚያናው ታክፍለ ከዚህ ነውና ትሄድም ብሎ ዘዋዩ ነብዩ ሊቁና ዲያቆን ነብዩ ሉቃስና ሾሞ ሀገረ ስብከቱ አንሮታል። ቅዱስ ባስልዮስም እንዲለብሶ መታየቱ ስለ ክብረ ወንጌል እንጂ ስጋዊ ክብረ ስጋዊ ጌጥ ሽቶት አይደለም። ዛሬ ቀሳው ስለ ክብረ ስጋው ደግሞ ካባላን ቃደር ለባው አክሊል ደፍተው እንዲታዩ በውስጥስ የሚለብሰው ማቅ ነበረ። ከአዝማደ ነገስት ወገን የምትሆን ኃጢአቷ የበዛ አንድ ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖረው ነበር። ስለምቢሩም ቢበዛ አንድም ለመንገር ብታፍር ከመዛቱ የተነሳ ስንክሳር አከለ ያንደ ታጠፉ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይሰራይልሽ በለኝ አለችው። ይሰራይልሽ አላት። ሁሉ ተፍቆላት አንዲት ብቻ ቀን ታገኘችው። ለነብዩ ለነጊል ላታል ሳስባል የምታስጨንቀኝ ነገር አስል የምታሰፍረኝ ሁሉ ጊዜም ረፍት የምትነሰኝ ከባድ ኃጢአቴ እንደምትሆን አለችው። ይህች ስለ ልጅ ለቅዱስ ኤፍሬም ቢሆን እንጂ ለኔ አይቻለኝም አላት። አውለሱ ማይሆለቱ ነው አይደለም ቅዱሳን ራሳቸው ክብሩ ከሚገለጥ ወንድማቸው ክብሩ ቢገለጥ ራሳቸው ከሚከብሩ ወንድማቸው ቢከብሩ ይወዳሉና ልጅ ተመልሰሽ ሂጂ አንድም ስትመጣ ስትሄድ ድካም ያለበት ነውና ቀኖና ይሁናት ብሎ ነው። ስለሄድሽ ግን ለቀደመ በሕይወተ ሥጋ ሆኖ አታገኙም። ካህናት ባጎር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለች። ሳትጠራጠሪ ከበርኑ ላይ ካስከሬኑ ላይ ተይፋቅልሻል ብሎ መክሮ ሰደዳት። እውነትም ሳትጠራጠር ካስከሬኑ ላይ ብትጥለው ተፍቆላታል። ይኸውም የካህናታቸው የማዕረግን ደግነት ያጠይቃል። ቀድሞ በሕይወተ ሥጋ ሳሉ ኋላም ከሞቱ በኋላ ኃጢአትን የሚያስተሰርዩ ለማጠየቅ ከስምዖን ዘአምድ ጋር ከያዕቆብ ዘንስቢን ቤት በአንድ ሲማሩ አድገዋል። ከተለያዩም ዘመኑ ብዙ ነው። ስምዖን ዘአምድ የያዕቆብ ዘንስቢን ደቀ መዝሙር ነው። የቅዱስ ኤፍሬም ባልንጀራው ነው። ሊጠይቀው ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእትየን ከወዴት አገኘው አለው። ምነው መምህራችን ነግሮን አለው። ይመስክር ብለው ተያይዘው ወደ መቃብሩ ቢሄዱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስተው 10 ወጣቶቹ እንደ ፋና እያበሩ ሕይወቴ ለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወደ ሞቴ ሰዋሳቴ ዋጽምቴ ወድሱኪ ወይሉኪ ሰላም ለኪ ኦ ቅድስት ድንግል ከኤፍሬም ወልደ ብሎ እንደምስክርላቸው ቅድመ ሞቱን ለስምዖን ድህረ ሞቱን ለኤፍሬም መስክሮ አስታርቋቸዋል። ይኸውም የቅዱስ ኤፍሬም ጸጋው ክብሩ ነው። ቀድሞ በሕይወተ ሥጋ ሳለ ኋላም ከሞተ በኋላ በአጸደ ነፍሱን የሚያመሰግነው ምስጋና ተገልጦ ለመናገር እጅግ ደግነት ነውና ሶርያዊ ያሰኘው እስከዚህ ድረስ ነው። ለዋቢ በግብሩ ያሰኘው እንደምንድነው ቢሉ ሞር ለማርታ ብርጭቆ ኩስካዎ እየሰራ ለለት ጉርሱ ለዓመት ልብሱ እያስቀረ የተረፈውን ይመጸውተው ነበር። መጸውተውም በዛድቃን በሰማዕታት በመላእክት ስም ይመጸውተው በእመቤታችን ብቻ ይመጸውተው ነበር። ምነው ዛድቃን ሰማዕታት መላእክት ንቋቸው ነውን? ንቆም አቃሎም አይደል። ቢንቅ የፈጣሪውን ስም ናቀ። እመቤታችን ፍቅሯ ይጸናበት ነበርና ባያደርሰው ነው። ከፍቅሩ ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያም ናትቶ በእድሜዋ ልክ 64 ጊዜ ጸልዮ ነበር። እኔም እመቤቴ ምስጋና ከሰማይ ኮከብ እንደዋራሹ አበስቶልኝ እንደምግብ ተመግቤው እንደውሃ ጠጥቼው እንደልብስ ተጎናጽፌ እያለች ሲመኝ ይኖር ነበር። ለጌታም የሹትን መግለጽ ልማድ ነውና ከዕለታት ባንዳቸው እልፍ ከ4000 ድርሰት አስደርሶታል። ሀዝ እግዚኦ መዋግድ ጸጋከ እስከ ማለት ደርሷል። ለቱ ሰኒ ነው ጊዜው ነግህ ነው። የቀደመ ተግባርን ጨርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን መጋረጃ ይጋረዳል። የብርሃን ዙፋን ይነጠፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልደ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እፉ አክል ወድሶታች ይዘይክሉ ሰማያውያን ወይ ምድራውያን በሰማይ ያሉ መላእክት በምድር ያሉ ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው እኔ እንደምን አድርጎ ይሆንልኛል ይላታል። በተረቱበት መርታት ልማን ነውና ከማልቦ ከመንፈስ ቅዱስ ተናገር መንፈስ ቅዱስ እንደገለጠ ለማጣን ተናገር አለችው። በተረቱበት ይረቱበት እንዲሉ መልአኩ ቅዱስ ገብርኤል ጸንሲ ባላት ጊዜ ፎኒ ከውኒ ዝንቱ እንደምን ይሆንልኛል ብትለው መንፈስ ቅዱስ ይመስል ለኪ ወይ ለሉል ጸለኪ
ብሎ ወጥቷት ነበርና እሷ በተረተችበት ቅዱስ ኤፍሬም ረታቸው ባረክኒ ይላታል። በረከተ ወልዴ ወመንፈስ ቅዱስ ይድር በላይ ላይ ከተለዋለች ተባርኮ ምስጋናውን ይጀምራል። ብልህ ደቀ መዝሙር ቅኔ አስቦ እንደሚቀኝ ድርሳት ደርሶ እንደሚጽፍ አይደለም። ብልህ ደቀ መዝሙር ከመምህሩ የተማረውን ቃልም